بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. المعقد الخامس أمستنياو مسارت سلوك الجادة الموصلة إليه سلوك مهدنو الجادة منجد طريق معنو الموصلة إليه ودس ودوك أتم يدرسون تككلن يوم منجد مهدنو لكل مطلوب ليان داندو لم يفلق نجر هلا طريق يوصل إليه يم يدرسو يتوق مسمرال فمن سلك جادة مطلوبه የሚፈልገውን ነገር ትክክለኛውን መንገድ ከተከተለለት አውቀፈትሁ عليه የሚፈልገው ቦታ ላይ ታደርሰዋለች ወይም እንዲቆም ያደርገዋል። ومن عدل عنها ከዛች ከመንገድ ከተዘነበለ لم يظفر بمطلوبه የፈለገውን አያገኝም ማለት ነው። وإن للعلم طريقا ለእውቀትም በተመሳሳይ መንገድ አለው። من أخطأها ያችን መንገድ የሳተ ሰው ضل ይሳሳታል። ትክክለኛውን የእውቀት ማግኘት ያለበትን ላያገኝ ይችላል። ወለም የነሪል መቅሱድ የተፈለገውን አያገኝም ማለት ነው። ወሩበማ ምናልባት ደግሞ ምን ይፈጠራል? አሷበ ፋኢደተን ቀሊለተን ትንሽን ጥቅም ሊያገኝ ይችላል። መዐ ተዕቢን ከሲር በጣም ብዙ ከመድከም ጋር ማለት ነው። ወቀድ ዘከረ ሃዛ ጠሪቅ ይህንን መንገድ አውስቶታል። ቢለፍዝን ጃሚዕን ጠቅለል ባለ ንግግር ማኒዕን ሌሎች መንገዶችን በሚከለክል መልኩ ሙሐመድ ሙርተዳ ኢብኑ ሙሐመድ አዘቢዲ ይህም መንገድ መከተል አለባችሁ ብሎ ሳሒቡ ታጁል አሩስ ይሄ ዓሊም ታጁል አሩስ የሚባል ዲክሽነሪ ነው፣ ቃሙስ ነው፣ በጣም ታወቀ ኪታብ ነው። ይህን የጻፉት ሰውዬ ምን ብለው ፊ መንዙመቲ ለሁ ቱሰማ አልፊየቱ ሰነድ አልፊየቱ ሰነድ የሚባለው ግጥማቸው ላይ ምን ይላሉ? የቁሉ ፊሃ ፈማ ሐወል ጋያ ፊ አልፊ ሰነ ማ ሐወል ጋያ አንድ ሰው ግቡን አላማውን ሊያሳካ አይችልም። ፊ አልፊ ሰነ በአንድ ሺህ ዓመት ውስጥ ቢሰጠው ራሱ ሸኽሱን የሆነ ሰው ማለት ነው። ፈኹዝ ሚን ኩሊ ፈኒን አሕሰነ ስለዚህ ያንን ጋያ ማሳካት ከፈለግ ከእያንዳንዱ ፈን የተሻለውን ወይም ጥሩውን መምረጥ አለብህ አሉ። እዚህ ለዒልም 1000 ዓመት ራሱ ብትሰጡ ያንን ነገር ልታሳኩት አትችልም። ይህንን ተፈላጊውን መንገድ እስካልሄዳችሁ ድረስ የመጀመሪያው ምንድነው? ቢሒፍዝ መትኒን ጃሚዕ ሊራጅሒ መሐፈዝ ነው። መትን ማለት አጭር ኪታብ ጠቅላይ የሆነችን ማለት ነው። ሊራጅሒ ራጅሕ የሆነ ደግሞ ማለት አህሉ ፈን የፈን ባለቤቶች የመረጡት ማለት ነው። ተእኹዙሁ ዐላ ሙፊድ ናሲሒ ያንን እውቀት ትይዘዋለህ ጠቃሚ ከሆነ መካሪ ከሆነ አስተማሪ ትይዘዋለህ ብለው በዚህ መልክ ይገልጻሉ ማለት ነው። ፈጠሪቁ ልዕልሚ ወጃደቱሁ የእውቀት መስመር መብንዩን ዐላ አምረይን በሁለት መሰረቶች ላይ የተገነባ ነው። መን አኸዘ ቢሂማ ይህንን ሁለት መስመሮች የያዘ ሰው ካነ ሙዐዚመን ሊልዕልም እውቀትን ከፍ ያደረገ ይሆናል ውስጡ ላይ ሊአነሁ የጥሉቡሁ ሚን ሐይሱ ዩምኪኑ ልውሱሉ ኢለይህ ምክንያቱም እሱ እየፈለገ ያለው ትክክለኛ እውቀት ላይ መድረስ በሚችልበት መንገድ ስለሆነ ማለት ነው። ፈአመል አምሩል አወል የመጀመሪያው መሰረት ወይም የመጀመሪያው ጉዳይ ምንድነው? ፈሒፍዝ መትኒን ጃሚዕን ሊራጅሒ ሒፍዝ ነው መሐፈዝ ወይም መሸምደድ ነው። መትን ማለት አጭር የተጻፈ ግን ጃሚዕ መሆን አለበት። መሰብሰብ ያለባቸውን ጉዳዮች ሰብስቦ ያዘ። ሊራጅሒ ራጅሕ የሆነ ማለት የፈን ባለቤቶች ዘንድ የተመረጠ መሆን አለበት። ፈላ ቡደ ሚን ሒፍዝን መሐፈዝ ግዴታ ነው። ወመን ظن أنه ينال العلم بلا حفظ ሳልሸመድድ ሒፍዝ ሳላደርግ እውቀትን አገኛለሁ ያለ ሰው ፈኢነሁ የጥሉቡ ሙሓለን የማይሆንን ነገር እየፈለገ ነው ሊሳካ የማይችልንና መሐፈዝ መሸምደድ ወሳኝ ነገር ነው ማለት ነው። ወልመሕፉዙ አልሙዐወሉ ዐለይህ የሚተሐፈዘው የምንመረኮዝበት ነገር ምንድነው? ሁወል መትኑል ጃሚዕ ሊራጅሕ መትን ነው። ያ መትን ደግሞ ሰብስቦ የያዘ ነው። ሊራጅሕ ራጅሕ መሆን አለበት ማለትም አይ አልሙዕተመዱ ዒንደ አህሊል ፈን የዛ ፈን የዛ ርዕስ ባለቤቶች ማለት ጥሩ ነው ብለው ብዙዎቹ ምስክርነት የሰጡት ሊሆን ይገባል ማለት ምሳሌ በነህው አሁን አልፊየቱ ኢብኑ ማሊክ አለ፣ አልፊየቱ ሱዩጢ ያለ የሱዩጢ አልፊያ ሁለቱም አልፊያ 1000 መስመር ግጥም ነው የጻፉት። ነገር ግን አልሙዕተመድ እዛ ፈን ባለቤቶች ዘንድ ነህዊዮች ሲጠየቁ በጣም የተሻለ የመረጡትና መሽሁር የሆነው አልፊየቱ ኢብኑ ማሊክ ነው ኢብኑ ማሊክ ማለት ነው። ስለዚህ ሰውየው አልፊየቱ ሱዩጢን ከሚቀራ አልፊየቱ ኢብኑ ማሊክን ቢቀራ ምን ይሆናል ማለት ነው? የተሻለ ይሆናል ማለት ነው። ወአመል አምሩ ሳኒ ሁለተኛው ጉዳይ ደግሞ ፈአኽዙሁ ያን እውቀት መያዝ ነው። ዐላ ሙፊድ ናሲሒ ናሲሕ ወይም መካሪ የሆነ ሰው ዘንድ መያዝ ነው።
ፈተፍዘዑ ኢላ ሸይኽን ወደ ሼኽ ትሄዳለህ። ተተፈሀሙ አንሁ መዓኒያህ መዓኒውን ልትረዳ ጊዜ ሰጥተህ ልትማር ይገባል ማለት ነው። የተሲፉ ቢሃዘይን ልወስፈይን ይሄ ሼኽ ወይም ደግሞ ይህ አስተማሪ በእነዚህ ሁለት ባህሪዎች መታወቅ መቻል አለበት። አወሉሁማ የመጀመሪያው አልኢፋዳ ጥቅም ማስገኘት መቻል አለበት። ወሂየ አህልየቱ ፊል ዒልም የመጀመሪያው ለዛ ዒልም ባለቤት መሆን አለበት፣ ማወቅ መቻል አለበት። ፈየኩኑ ሚመን ዑሪፈ ቢጠለቢል ዒልም እውቀትን በመፈለግም የሚታወቅ መሆን አለበት። ወተልቂየሁ ሐታ አድረከህ ያንን እውቀት እስኪያገኝም ድረስ ደግሞ በትክክል ተምሮ የጨረሰ መሆን አለበት፣ መሀል ላይ ያቋረጠ መሆን የለበት። ፈሷረት ለሁ መለከቱን ቀውየቱን ፊህ ከዛ ለሱ በደንብ ግንዛቤ ጠንካራ የሆነ ግንዛቤ በዛ ርዕስ ላይ ማወቅ መቻል አለበት ማለት ነው። ስለዚህ ኢፋዳ የሚባለው ይሄ ነው፣ ጥቅም ማስገኘት መቻል አለበት። ካልተማረው ካላወቀው እሱ ራሱ ሌሎችን ሊጠቅም አይችልም። ወልአስሉ ፊ ሃዛ ለዚህ ነገር ይሄን ንግግር ለመናገር እንደ መሰረት ሆኖ የሚያገለግለው ማ አኽረጀሁ አቡ ዳውድ የዘገቡት ነው። ፊ ሱነኒህ ሱነኑ ላይ ቢኢስናድን ቀዊይ ጠንካራ በሆነ ሰነድ አን ኢብኒ ዓባስ ረዲየላሁ ዐንሁማ ከኢብኑ ዓባስ አላህ ይውደዳቸውና እሳቸውንም አባታቸውንም አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ነቢያችን ምን ብለዋል? ተስማዑን ታዳምጣላችሁ ወይም ትሰማላችሁ ከኔ ወይስማዑ ሚንኩም ከዛ በኋላ ደግሞ ከናንተም የሚመጡት ትውልዶች ያዳምጧችኋል። ወይስማዑ ሚመን የስማዕ ሚንኩም ከዛ በኋላ እነዛ ከናንተ ያዳመጡ ሰዎችን ደግሞ ከነሱ በኋላ የሚመጡት ትውልዶች ያዳምጧቸዋልና መወራረስ መቻል አለበት። እውቀት የተዳመጠ እንጂ ከመጽሐፍ ወይም ደግሞ ከሰው ያልተወረሰ እውቀት ጉዳትን ሊያደርስ ይችላል ማለት ነው። ወልዒብረቱ ቢዑሙሚል ኺጣብ እዚህ ጋር ትምህርቱን የምንወስደው ዑሙም ነው፣ ንግግሩ ጠቅላይ ነው። ላ ቢኹሱሲል ሙኻጠብ ምንም እንኳን ያናገሯቸው ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦቹን ብቻ ነውና ሰሓቦችን ነው የሚመለከተው፣ እኛን አይመለከትም ልንል አንችልም። ጠቅላይ በሆነ መልኩ ነው ታዳምጣላችሁ፣ የመጡትም ያዳምጣሉ፣ ከዛም ከነሱም በኋላ የሚመጡት ከነሱ ያዳምጣሉ ብለው ጠቅላላ ባለ መልኩ ስለገለጹት ማለት ፈላ የዛሉ ሚን ሙዓሊሚል ዒልሚ ፊ ሃዚሂል ኡመህ አን የእኹዘል ኻሊፍ ዐን ሰለፍ ስለዚህ መወገድ የለበትም። ማንኛውም እውቀትን የሚማር የሚሆን የሚያስተምር ሰው ከቀደምት መያዝ አለበት። ከኋላ የመጣው ከሱ በፊት ካሉ ሰዎች መያዝ መቻል አለበት ማለት ነው፣ ሰነድ እንዳይቋረጥ። ወአመል ወስፉ ሳኒ ሁለተኛው ባህሪ ደግሞ የዚህ አስተማሪው ፈሁወ ነሲሐ መልካም መካሪ መሆን አለበት። ወተጅመዑ መዓነይኒ ኢስነይን ነሲሐ የሚለው ሁለት ዋና ዋና ትርጉሞችን ይይዛል ነው። አሐዱሁማ የመጀመሪያው ሰላሕየቱ ሼኽ ሼኹ አስተማሪው መልካም ሰው መሆን አለበት። ሊልኢቅቲዳኢ ቢህ ሊከተሉት፣ ወልኢህቲዳኢ ቢሀዲህ በሚሰጠው መመሪያ ሊከተሉ፣ ወደሊህ በሚጠቁማቸው ነገሮች፣ ወሰምቲህ በባህሪውም ጭምር ሊከተሉት የሚታወቅ መልካም ባህሪ ያለው ሰው መሆን አለበት። ወልአኸር ሌላኛው ደግሞ ማዕሪፈቱሁ ማወቅ አለበት ያ ዓሊም ቢጠራኢቅ ተዕሊም የማስተማሪያ መንገዶችን ማወቅ መቻል አለበት። ቢሐይሱ ዩሕሲኑ ተዕሊመል ሙተዓሊም ልክ ተማሪውን በጥሩ መልክ ማስተማር በሚችልበት ቀድር ያክል ማለት ነው። ወየዕሪፉ ማ የስሉሑ ለሁ ወማ የዱሩህ አሁን ቢሰጠው የሚጠቅመውን የሚጎዳውን መለየት መቻል አለበት። ሁሉም ዒልም አሁኑን አይሰጥም ሰውየው ስላወቀው ብቻ ማለት ነው። ስለዚህ እነዚህን ነገሮች ማወቅ መቻል አለበት። ወፍቀ ተርቢየተል ዒልሚያ የዒልም አሰጣጥ ሂደት በሚያዘው መልኩ ማለት ነው። አለዚ ዘከረሃ ሻጢቢዩ ፊል መዋፊቃት መዋፊቃት የሚባለው ኪታባቸው ላይ ሻጢቢ ገልጸውታል። ያንን መመልከት ይቻላል ነው። አንዳንድ ሰው ዒልም ይኖረውና የማስተማሪያ መንገድ ባለማወቁ ምክንያት ሼኽነትማ ይሆናል ለማስተማር ማለት ነው። ስለዚህ ለተእሊፍ ሊሆን ይችላል ያ ሰውዬ ለጸሐፊነት ወይም ደግሞ ለሌሎች ተግባራቶች ወይም ለሪሰርች ጥናቶችን ለመስራት፣ ግን ለዒልም አይመረጥም ያ ሰውዬ ማለት ነው። እንደዚሁም ደግሞ ባህሪው በጣም ወሳኝ ነው። እነዚህን ነገሮች የያዘ መትን የሐፈበ ሸርሕ አይቀራም። መጀመሪያ ላይ መትኖች ናቸው መሰረታዊ እውቀት ያላቸው መትኖች ናቸው። ከዛ ሸርሕ የሚደረገው በኋላ ላይ ከፍ ያለ ደረጃ ላይ እየደረሰ ሲሄድ ነው ሰውየው ነው። አላህ ሱብሓነሁ ወተዓላ ይወፍቀን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።